ሰላም አለይኩም ወራህመቱላሂ ወበረካቱ። አህለን ሀባይብ እንዴት ናችሁ? ደህና ናችሁ ወይ? ያለው አልሐምዱሊላህ። ስራ እንዴት ነው? ቆይታ ሁሉ ሰላም ነው ወይ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬም በአዲስ ቪዲዮ መጥቻለሁ። እንግዲህ በልጆች አልባሳት ያው የቤተሰብ ሰርፕራይዝ ነው፣ ግን ያው የህፃናቶች አልባሳት ነው። ኢንሻአላህ እያንዳንዱ እስከነ ዋጋው መጨረሻ ላይ ስንት እንደጨረሰም እነግራችኋለሁ ማለት ነው። አንድ ባንክ ተመልከቱ። ግን ማሻአላ ተባረከላ ጨርቆቹ ብራንድ ናቸው፣ አሪፍ ጨርቅ ናቸው። ግን በጣም ውድ ነው የምላችሁ ወላሂ። እና ለምሳሌ በዚህ ሲጀምርላችሁ እነዚህ የ10 ዓመት የወንድ ልብስ ነው። የ10 ዓመት የሚሆን ማለት ነው። ያው 9 ዓመት ናቸው፣ ግን የ10 ዓመት ብዬ ነው የገዛሁት። እንደዛ ብለሽ ግዢ ስላለችኝ ልጅቷ ያው ድንገት እንዳያጥራቸው በኋላ ለምሳሌ ይሄኛው ጂንስ ሱሪ ነው እንደምትመለከቱት። ይሄ ጂንስ ሱሪ ነው። ያው እንግዲህ ኳሊቲ የሚባለው አሪፍ የሚባለው ልብስ ነው። ወላሂ በጣም ያምራል። እና እንደምትመለከቱት ይሄኛው 1500 ብር ነው የገዛሁት። ይሄኛው 1500 ጂንሱ። የዚህ ደግሞ አላባሽ ሹራብ ነው። ማሻአላ ይሄ የብርድም የእንትንም የሚሆን ነው። ተለጣጭም ነው። ትንሽ ወፈር ያለችም ናት እና በጣም ደስ ያምራል ወላሂ ከጂንሱ ጋር ሲለበስ ማለት ነው። እንደምትመለከቱት ይሄ ነው ያያችሁት። ጨርቁ ሲጀመር የዚህ ሀገር አይመስለኝም፣ በውጭ ሀገር የሚመጣ ጨርቅ ይመስለኛል። ዋጋውን ውድ ነው ማለት ነው። ይሄኛው አሁን እቺ 1500 ብር ናት ሹራቧ። ሱሪው 1500 አጠቃላይ 3000 ማለት ነው። አንደኛውም ደግሞ ልክ እንደዛው ይሄ ነው አያችሁት። ተመሳሳይ ነው ጂንሱ። ትንሽ ከለሩ ያኛው እንደ ረማዲ አይነት ነው። ይሄኛው ትንሽ ጠቆር ይላል እንደምትመለከቱት አያችሁት። እቺኛው ዋጋው 1500። የዚህ ደግሞ አላባሽ የሁለቱ ወንድ ናቸው። በተመሳሳይ ሳይዝ ግዢላቸው ስላለችኝ እንደምትመለከቱት አያችሁት። ይሄን ይመስላል። ይሄ ዋጋው 6000 ብር የሁለቱ ልጆች ግጥም ማለት ነው። ከዛ የሴቷ ደግሞ 8 ዓመት ናት። የ8 ዓመት የሚሆን ቀሚስ ነው። የ8 ዓመት የሚሆን ቀሚስ ነው እንደምትመለከቱት አያችሁት። በነገራችን ላይ ቀሚስ በጣም ውድ ነው፣ ያ የልጆች ማለት ነው። የልጆች ቀሚስ ወላሂ በጣም ውድ ነው። እስከ 7600 6000 ነው የሚጠሩት። ግን ይሄ ያው አነስ ባለ ዋጋው በሚቀንሰው ነው የገዛሁት። ይሄ ዋጋው 3500 ብር ነው። የራሱ ቻለ እንትን አለው፣ ገበር አለው። አያችሁት ገበር አለው። ጨርቁም ብዙም ይሄን አክንፎ የሚባል ነገር አይደለም። አሪፍ የሚባል ጨርቅ ነው። እና እጅጌውም ደግሞ ላስቲክ ነገር ናት አያችኋት። የዚህ ደግሞ የራሱን እንትን አለው ሱሪ ያለው የራሱ ሱሪ ያለው ዋጋው ይሄ 3000 ብር ነው። ከዛ ሂጃብ አንገታቸው ላይ እንደዚህ የሚያጠልቁት የለም ህፃናቶች ማለት ነው። ይሄ 350 ብር። ይሄ 350 ብር ገዛ። ከዛ የወንዶቹ ደግሞ ጫማ ገዝቻለሁ። የወንዶቹ ይሄኛው አያችሁት። ይሄኛው 1700 ብር 1700 ብር። አንደኛው ደግሞ ይሄውና፣ እቺኛዋ ደግሞ አያችሁት። እቺኛዋ 2000 ብር ናት ዋጋዋ ማለት ነው። እቺኛዋ 2000 ብር። ከዛ ደግሞ የሴቷ ይሄ ነው የገዛሁላት ከቀሚሱ ጋር የምትለብሰው ያው 1600 ብር
አይደለም 1700 ብር። ይሄኛው 1700 ብር ከቀሚሱ ጋር የምትለብሰው ማለት ነው። ሌላ ደግሞ ከዛ የህፃን የ3 ወር ያው ከ3 ወር እስከ ከ1 ወር እስከ 1 አመት ድረስ የሚለብሱ ማቀፊያ ነው። ይሄ ማቀፊያ ሁሉ ነገር ያካተተ ነው። ምን ምን እንዳለ ውስጡ ላይ አሳያችኋለሁ። የህፃን ልጅ ነው ይሄ የአራስ ቤት ማለት ነው። የመጀመሪያ ይሄ መከዳ ያለው ትንሽዬ መከዳ ያው እንደዚህ ሳሎን ላይ ክላስ ላይ እንደዚህ በሚተኛበት ሰዓት ራሱ ላይ እንትን የሚደረግ ማለት ነው። ከዛ ሱሪ ያለው የራሱን አያችሁ፣ የራሱ ሱሪ ያለው ከዛ ሙሉ ኮምፕሌት ማለት ነው። ይሄ ሹራብ አለው እንደምትመለከቱት የራሱ ሹራብ አለው ግጥም ሱሪና ጃኬት ማለት ነው። ከዛ ኮፊት አላት አያችሁት። ከዛ ይሄ ሙሉ ቱታ ነው። ሙሉ ቱታ አያችሁት። የግሉ ስጠይቅ 2000 ብር አሉኝ ሙሉ ቱታ ማለት ነው። ሌላ ምን አለው? ማቀፊያ ያለው ማቀፊያ እንደምትመለከቱት ወፈር ያለች ናት። ያው እንደ ልብሱ አሪፍ ነው። ይሄን ይመስላል። የዚህ ደግሞ ከዛ ሌላ የዳይፐር እንትን የዳይፐር ሹራቦች 550 በኳሊቲ ነው። ሁለት ናቸው። ሌላ ካልሲ ብላኛለች። ያው እንግዲህ ስንት ካልሲ ነው የገዛሁት? ሁለት የተመሳሳይ ናቸው ግን አሪያቸው ጥቁር ነው 50 ብር ሁለት ካልሲ ነው። እንደዚህ ሄደች ደግሞ ብቻ ዞሮ ሁለት ካልሲ ነው የገዛሁት እና አጠቃላይ የጨረሰው 18350 ብር ነው የጨረሰው ማለት ነው ከትራንስፖርት ጋር አጠቃላይ ይሄን ይመስላል። የልጆች የህፃናቶችን ልብስ በጣም ውድ ነው ወላሂ በጣም ውድ ነው። አስቡትስ የማይረባ እንደውም ይሄ እኮ የወንዶቹ ማለት ነው ወላሂ በሚቀንሰው ነው የገዛሁት እኔ። ያንዱ ልግዛ ባሪፍ በኳሊቲው ልግዛ ካላችሁ በቃ ግጥሙ 6000 5500 ብር ነው በቃ የለውም ከዛ ማለት ነው። እና በጣም ውድ ነው። በእንደዚህ ያክል እንግዲህ አብቃቅቼ ገዝቼላታለሁ። እንግዲህ እንደምትወጂው ተስፋ አደርጋለሁ ኢንሻአላህ። ቪዲዮ ላይክ ሼር እያደረጋችሁ አበረታቱኝ ሀባይብ። በሌላ ቪዲዮ ደግሞ እመጣለሁ ኢንሻአላህ። እስከዛው መልካም ቆይታ ይሁንላችሁ።